ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅነት አለ እንዴ ፓስተር ያማልዳል የሚል ሴት አለ። ፓስተሩ እያማለደ እኮ ነው ጌታ ኢየሱስ ሆይ ይሄን ህዝብ እንዲያርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣል የሚያፋጨው ለማርያም ሲሆን ነው? ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበል እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማስተባቸው። የምር እኮ ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ አረጋው የነበረው መሃል ላይ ይሄ ነጭ መሃል ላይ ቀይ ከዚያ ሰማያዊ ነበር ቀለሙ ሊባል የነበረ። ኋላ ነጩ መለኮትን ቀዩ የጌታን ስጋ ነበር የሚወክለው። እዚህ ላይ ቀዩ ሲገባ የእንትን አንባ የራሽ አንባ እንደጋ ነው የማን መሰለ እና ፖለቲካ ይሆን ብለን ታው ነው ማለት ነው። ፈልግም የኢየሱስ ክርስቶስ ቸርነት በቂ ነው የሚላል። ክርስቶስ ብርሃን ነው ብለህ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የህይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አልሰራም አትልም። አጥራት አታጥርም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ በሉና ታዩታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም እንኳ በቸርነቱ የሚመግባት ስጋችን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን ረድኤት ሁሉ ከሁላችን ጋር ጸንቶ ይኑር። ብፁዕ አባታችን አቡነ ኤልያስ የደብሩ አስተዳዳሪ አንድ እንድጨምር ይፈቀድልኛል። መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም አበምኔት፣ የተወደዳችሁ አባቶቻችን፣ የሀገረ ስብከቱ ከጠቅላይ ቤተ ክህነትም የመጣችሁ